በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የማክሰኞ የመስቀል አጥር ጸሎት። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም የሰይጣን ወጥመድ ይሻር፣ ሁሉም ሕመምና ደዌ ተሰደዱ። ሁላችሁ መናፍስት ርኩሳን ከእኛ ከባሪያዎቹ እዚህ ከተሰበሰብነው ሕዝበ ክርስቲያንና ከቤተሰቦቻችን ሁሉ ነፍስና ስጋ ተሰደዱ። በዚህ እኛና ይህን መጽሐፍ ከሚይዙት ከሚጸልዩት ከሚያነቡት ሁሉ በኢየሱስ ክርስቶስ የመስቀሉ ኃይል ደዌና ሕመም ሁሉ ከባሪያዎች ከእኛ ከነፍስና ስጋ ይውጣ። ሁሉን ፍጥረት በፈጠረ በሕያው እግዚአብሔር እናምላችኋለን። ከነፍሳችንና ከስጋችን አትቅረቡ። በሌሊትና በጠዋት የመጣችሁ ሰይጣናት ውጡ። በባህርና በደረቅ መሬት በወንዝ የመጣችሁ ውጡ። በምድረ በዳና በተራራ የመጣችሁ ሰይጣናት ውጡ። በለቅሶና በሐዘን በክብርና በጉስቁልና የመጣችሁ ሰይጣናት ውጡ። በሳቅና በፌዝ በደጋና በቆላ በጨዋታና በጠብ በድንጋጤ በስርቅታ በቃር የመጣችሁ ሰይጣናት ውጡ። በረሃብና በጥጋብ ብዛት በብርድና በመራቆት በፍቅርና በጠብ በብስጭትና በቁጣ የመጣችሁ ሰይጣናት ውጡ። በጥንቆላና በጣዖት በእንቅልፍና በህልመ ሌሊት የመጣችሁና የምትመጡ ሰይጣናት ውጡ። በሰው ዓይን በሌሊት ፍቅር በምስራቅና በምዕራብ ያላችሁ እናንተ ናችሁ። በሰሜንና በደቡብ በባህርና በዋሻ በበርና በሐመድ ያላችሁ እናንተ ናችሁ። የምታንቀጠቅጡ የቀንና ሌሊት በየዕለቱ ሰዓት በሁሉም ጊዜ በመብረቅና በነጉድጓድ የምትመሰሉ በአንድነት በሚሄድ ሰራዊት የምትመሰሉ ልብን የምትመቱ በክንፍ በሚበር ወፍ በአራዊት የምትመሰሉ በቤት ምሰሶ የምትመሰሉ ልብን የምታወኩ በዚህ ሁሉ የምትመሰሉ አጋንንት ውጡ ብለን እናምላችኋለን። ከሰባቱ የሰውነት ክፍል ማለትም ከእጅ ከእግር ከራስ ፀጉር ከፊት ከኋላ ከላይ ከታች ራቁ ተሰደዱ። እንደዚሁም ከማህፀን ከወገብ ከመሳሰሉት ከሰውነት ክፍሎች ሁሉ ራቁ ተሰደዱ። ሁላችሁ ርኩሳን መናፍስት ሁሉም ደዌና ሕማም ከእኛ ከባሪያዎቹ እዚህ ከተሰበሰብነው ሕዝበ ክርስቲያንና ከቤተሰቦቻችን ነፍስና ስጋ ራቁ ተሰደዱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እኛን ባሪያዎችህን ከልብ ሕመም ከሕማመ ከብድ ከሚቃወመን ሰይጣን ከሁሉም እርዳን አድነን። የስጋ ሕመም ከሆነ ከስጋ ሕመም ከአንጀት ከልሳን ከአፍና ከጥርስ ሕመም ከራስና ከዓይን ከጆሮ ሕመም ከጎን አጥንት ከጀርባ ሕመም አድነን። በሕይወት ከሚሆን ከእብደት ሕመም በሰኞ በረቡዕ ከሚያስካካ የሚያሳብድና ነፍስን የሚያንቀጠቅጥ ከሕማመ ግብጥና ከእንቅጥቅጥ ከተቅማጥ ከቁስል ኖፌ ከሚባል የአንጀት ሕመም ሚማቋ ከሚባል የአባለዘር ሕመም ሁሉ በሰማይና በምድር ያለውን ፍጥረት ሁሉ በፈጠረ በሕያው እግዚአብሔር እናምላችኋለን እናወግዛቸዋለን። ስለ እኛ በተሰቀለ ያድነን ዘንድ የብረትን በር ረግጦና ሰብሮ በተነሳ የብረቱን መወረሪያ በተሰበረ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናምላችኋለን። ሕመምና ደዌ ሁሉ የሰይጣን ወጥመዶች ሁሉ የሴቶችን ማኅፀን የሚዘጋ የሴቶችን የመርገም ደም የሚያበዛ ያለ ጊዜው የሚያመጣ የሚያዛባ ልጅ እንዳይወልዱ የሚያደርግ ሁሉ በ99 የመላእክት ነገድ እናምላችኋለን። በቅዱሳን ሰማዕታት ሁሉ መልካም ርግብ በሆነች በእመቤታችን በቅድስት ድንግል ማርያም በውስጧ መላእክት በሚያመሰግኑባት በኢየሩሳሌም ሰማያዊት በእውነት መንፈስ ጰራቅሊጦስ ስሙ አሸናፊ በሆነ በአማኑኤል በስውርና በግልጽ በተተረጎመ ስሙ በእግዚአብሔር እናወግዛችኋለን። ሰይጣናት እናወግዛችኋለን። እንዳትቀርቡን እንዳትነኩን ነፍሳችንና ስጋችን እኛ ጸሎት ያደረግንበትን የእኛ የሆነውን ሁሉ በዚህ መጽሐፍ በዚህ ውሃ ቢረጩት ቢጠጡት ከክፉ ነገር ሁሉ ይዳኑ። አጋንንት ክፉ ማድረግ አይችሉም። በዚህ መጽሐፍ ከእኛ እንድትወጡ እናብላችኋለን። ይህን መጽሐፍ የያዘውን የተሸከመውን ያነበበውን የሰማውን ያሰማው ሁሉ ይዳን። አቤቱ አንተ ጠብቀን፣ ሰውረን፣ በክንፈ ረድኤትህ ሸፍነን፣ ከማንፈልገው ነገር ሁሉ አድነን፣ ከሁሉም ጠብቀን አድነን። የነፍሳችን መድኃኒት ሁነን፣ ስለ ስምህ ኃጢአታችንን አስተስርይልን። እኛን ወንዶችና ሴቶች ባሪያዎችህን አድነን ለዘላለሙ አሚን። ሰይጣን የሚያንከለክለውን አድነው። ምስጋና በሰማይና በምድር የሞላ ፍጹም አሸናፊ እግዚአብሔር በኪሩቤል ላይ ያለህ በሰማይ የምትመሰገን ልዑል እግዚአብሔር ሆይ የእኛን የባሪያዎችህን ነፍስና ስጋ ጠብቅ። በመታመን በስጋችን ይህን መጽሐፍ ለምንሸከም ለእኛ ለደከምነው ለድኩማን መስቀል ብርታት ነው። መስቀል በሽተኞችን ይጠብቃል። መስቀል ጣዖትን ይሰባብራል። መስቀል ትዕቢተኞችን ያዋርዳል። መስቀል የድህነት ጋሻ ነው፣ በጎዳናም ይመራል። መስቀል የብርሃን ጸጥታ የባህር ጸጥታ የመርከቦችም ወደብ ነው። መስቀል በምድረ በዳ ይረዳል። እኛን ባሪያዎችህንም እርዳን። ቤታችንና ልጆቻችን በአንተ ኃይልና ስልጣን እንድትጠብቅ ተማጽናል፣ ዛሬም ዘወትርም ለዘላለሙ አሚን። የክርስቶስ መስቀል በጨለማ ውስጥ ለሚሄዱ ብርሃናቸው ነው፣ ዛሬም ዘወትርም ለዘላለሙ። መስቀል አጥርና ቅጥር ነው። መስቀል ለክርስቲያን ተስፋ ነው። መስቀል ጠላትን ያሸንፋል። መስቀል የቤተ ክርስቲያን ኃይል ነው። ለቤትም ኃይልና ጽን፣ ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለሰማዕታት አክሊል ነው። መስቀል በባህርና በየብስ ለሚነግዱ ጸጥታ ነው። መስቀል አረማውያንን ይመልሳል። ለተራቡት ህብስት፣ ለተጠሙት ምንጭ፣ ለተራቆቱት ልብስ፣ ለነገስታት ወሰንና ድንበር፣ ለበደሉት ንስሐ፣ ለቤተ ክርስቲያን እረፍት ነው። መስቀል ለሙት ልጆች አባት፣ ለመበለት ጠበቃ ነው። መስቀል ላይ የተቸገሩትን የሚረዳ ነው። ይህንን የመስቀል ምልክት በፊትና በጀርባ በጎንና በጣት በማሸጋገሪያና በአደባባይ በበረሃና በሀገር በአዳራሽ ለእኛ የተጠበቀልን ነው።
ይህን የመስቀል ምልክት ስናስብ እኛ ባሪያዎች ነፍስና ስጋችን፣ የቤታችን ልጆች፣ ገንዘባችን፣ ንብረታችን እናማጽናለን። ዛሬም ዘወትርም ለዘላለሙ አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለመላው ዓለም ደስታ ነው። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ መስቀል ልብ ሁሉ ይደሰታል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለዕውራን ሁሉ ብርሃን ነው። ለተራቆቱት ልብስ እርሱ ነው። ላመነውም በጎ ስጦታ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል ላመኑበት ሁሉ ከምስራቅና ከምዕራብ ለመልካም ነገር ሁሉ የሚደርስ ነው። እንዲሁም ለእኛ ለባሪያዎች የልቦናችን ብርሃን ይሁንን። መስቀለ ክርስቶስ በቀኝ እጅ ያለ የብርሃን በትር ነው። ከእናት ከእመቤታችን ከቅድስት ድንግል ማርያም ጋር የተገናኘበት መስቀል ይህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እናቱን ድንግል ማርያምን እንዲህ አላት፣ በዚህች ቀን ከዚህ ምን አመጣሽ? ይህን ያዢ፣ የማማተቢያ ምልክት ይሁንሽ። ይህም ምልክት በሰሎሞን ዙፋን ላይ ያስቀመጥሁት ነው። ርኩስ መንፈስም ሊቀርበው አይችልም። እስራኤልን ሁሉ ይፈታል። ከሰማይ ጀምሮ እስከ ምድር በታች ያለውን ከምስራቅ እስከ ምዕራብ ያለውን ሁሉ ይፈታል። ክብር ምስጋና ይግባውና በብርሃን በአብ በኃይሉ በብርሃን በወልድ በመንፈስ ቅዱስም ስም ሁሉን ድል ያደርጋል። ስዩም በሆነ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል አንድም ስንኳን ሊከለክለው አይችልም። በመቃብር በር ላይ ሀራፑን ሀራፑን ብላ ዳግመኛ በጠራችሁ ጊዜ ይቅር ባይ በሆነ በአባቱ በራሱና መንፈስ ቅዱስ ስልጣን ከሙታን ተለይቶ ተነሳ። እንደዚሁም ሁሉ ለእኛ ከሊቃነ መላእክት ላክልን። እንዲሁም ለእኛ ለኃጥአን ባሮች ከሊቃነ መላእክት ላክልን። መንፈስ ቅዱስም ከሰማይ ወርዶ በእኛ በባሪያዎች ላይ ይደር። ሁለመናቸው ሕይወትን ደስታን የተመሉ በእጃቸው ያሉትን እነዚያ ጽዋዎች በፊታችን በተቀመጡ በእነዚህ ውሃና ቅዱስ ዘይት ላይ ይፍሰስ። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ባሪያዎችን እዚህ የተሰበሰበን ሕዝበ ክርስቲያን ቀኛችን በቀኝ እጅህ ባርክ፣ አንጻ፣ ጠብቅ፣ ቀድስ። ኃይልን የተመሉ የሰማይ መላእክት የሚያገለግሉትን እኛ በሰራናቸው በፊታችን በተቀመጡ ጸበል ዕቃዎች ፊት ቅዱስ 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 እያልን ስምህን እንጠራለን። በእውነት ያለ ሐሰት ለሁሉም ሕሙማንና ድውያን ሕይወትን የምትሰጥ ሁሉንም ደዌ አርቅ። በእኛ ባሪያዎች የሴቶችንና የወንዶችን ስራ ይፍታ። እኛ ባሪያዎች በምንቀመጥበትና በምንቆምበት በምንተኛበት የጨለማ መናፍስት ሁሉ ከዚህ መጽሐፍ ይራቁ። ጸባዖት በሆነ በሕያው ኢየሱስ ክርስቶስ ኃይል ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው ትልካቸዋለህ። ሰይፋቸውን በእጃቸው ነው። የኢየሱስ ክርስቶስን በመካከላቸው ነው። የምድርን አራቱን የሰማይ ማዕዘን ያነጻሉ። በብርሃን ኃይል የሚመራውን የምድር አራቱን ማዕዘን ያነጻል። ሁሉም የአጋንንት ሰራዊት ወጣን ወጣን እያሉ ይሸሻሉ። ከባሪያ ከነፍሱ እየሸሹ እየራቁ ሄድን ሄድን ይላሉ። የድንግል ልጅ ኢየሱስ ክርስቶስ ሆይ የጸባዖት ጌታ በዚች ሰዓት ባለንባት ምድር የመላእክት አለቃ ቅዱስ ሚካኤልን በቀኝ ቅዱስ ገብርኤልን በግራ ላክልን። ሰይፋቸው በእጃቸው ነው። ደዌ ሕማም ሁሉ ይሰደድ ይንቀጥቀጥ ይሽሽ። ከባሪያዎች ከነፍሳችንና ከስጋችን ሰይጣናት ይራቁ። ለምን ትገባላችሁ? ከሰው ልጅ ላይ ሁሉ ውጡ። ከእግዚአብሔር አገልጋዮች ውጡ። በአምላካችን በእግዚአብሔር በስሙና በካህሊነቱ ውጡ። ይኸውም አንጢኮራጦር ነው። ከሰው ልጅ አስወጥቼ የሰዳቸው ዘንድ ከሰማይ ወደ ምድር ሰው ሆኜ የመጣሁ ኢየሱስ ክርስቶስ እኔ ነኝ። አሁንም ውጡ በላቸው። እንደዚሁም እኛ ባሪያዎችህ እናምላቸዋለን እናወግዛቸዋለን። ርኩሳ መናፍስት ጼዴንያት በዚህ ቀንና ሌሊት ውጡ። አዳምን አምላኩ ንጹሕ እንዳደረገው ንጹሕ ሆኖ ባሪያውና በአምሳሉ የፈጠረው እኛም የአዳም ልጆች ነንና የኢየሱስ ክርስቶስ ሥጋውና ደሙ ከኃጢአት ንጹሕ ያድርገን። በአራቱ ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ በአራቱ የብርሃን በትር የመሰሉ እግዚአብሔርን ቅዱስ 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 እያሉ በዚህች ጸሎት የሚያመሰግኑ ናቸው። የሰውን ሁሉ ኃጢአት የሚያስተሰርይ የሕያው የእግዚአብሔር አብ ልጅ ኢየሱስ ክርስቶስ መንፈስ ቅዱስም በታቦቱ ላይ ይውረድ፣ በስጋው በደሙ ላይ የሚውረድ። ጻሕል ጽዋው ንጹሕ ይሁን፣ የእኛ የሆነ ሁሉ ንጹሕ ይሁን። አዳምንና ሔዋንን እንዳነጻቸው እኛንም ንጹሐን ያድርገን። ኢየሱስ ክርስቶስ በሚበላውና በሚጠጣው ላይ በሚለበሰውም ላይ ባርክ፣ እግሩንም ባርክ፣ በእጃችን የያዝነውን ባርክ፣ ዛሬም ዘወትርም ለዘላለሙ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም ሦስቱን ስሞች ይዘን እንመረኮዛለን። ብንወድቅም እንነሳለን፣ በጨለማም ብንሄድ እግዚአብሔር ያበራልናል። በእግዚአብሔር ታምነናልና በተናገር አምን። በወልድ መስቀል ተጠግተናል። መስቀል ኃይላችን መጠጊያችን ነው። በመስቀል እርዳታ የሚደነሱ በመስቀል ጥላ ይኖራል። ረዳቶቹ መላእክት በዙሪያው ይሰፍራሉ። የሚያስፈራ ሜሎስ የተባለ የሰይፍ እሳት ይላክለታል። ሁሉንም የአጋንንት ማህበር ይበትናቸዋል። እንደዚሁ ጠላቶቻችንን በትንልን። ሳን 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 መስቀል ለዕውራን ብርሃን ነው። መስቀል የዓለም ሁሉ መድኃኒት ነው። በአቶሊዮስ፣ ጎቶርጌ፣ የአራዜር፣ አልሚስኮስ፣ የአራስ አሜር የተመሰገነባቸው በመስቀሉ ለሁሉ ያበራባቸው ስሞቹ ናቸው። ድንገት በስጋዊ ባህሪ በመስቀል የሕይወት ጎዳናችን አደሰልን። መስቀል ሕይወታችን ነው። ከዳዊት ቤት የወጣ የድህነታችን ቀንድ ነው። በመስቀል ፈያታይን ከስህተት መለሰው፣ ወደ ገነትም አገባው። የከበረ ሰው አዳምን ቀደሰው። በዚህ መስቀል ዓለም ሁሉ ተቀደሰ። ንጹሕ በግ የዓለምን ሁሉ ኃጢአት የሚያስወግደው ንጹሕ በግ
የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ በመስቀሉ ላይ በጎልጎታ ታረደ። በመስቀሉ ሰይጣንን አሰረው፣ አዳምንም ነጻ ወጣው። ጽኑ በሚሆን በመስቀሉ ኃይል አዳነን፣ በመስቀሉም ጠበቀን። በመስቀሉ በእኛ ላይ ያበራልን የእግዚአብሔር በመሆኑ እስራኤል ዘነፍስ ላይ ሰላም ይሁን። በእኛ ላይ ቸርነቱና ምሕረቱ ለዘላለም ይሁን አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። አቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በመስቀልህ አጥርነት ጠብቀን፣ ኃይል አጋንንትን አርቅልን፣ የታመሙትን በዲያብሎስ እስራት የተያዙትን አቤቱ አምላካችን ሆይ አንተ ፈጽሞ መፈውስልን። በአልጋ ቁራኛ በደዳኛ ተይዘው በየቤታቸው በየሆስፒታሉ በየመንገዱ በየጸበል ቦታው ወድቀው ያሉትን አቤቱ አምላካችን ሆይ በቸርነት እጅ ዳሰህ ፈውስልን። እኛንም ከመከራ ሥጋ ከመከራ ነፍስ ሰውረን። ሰላም ያሳድርከን አምላካችን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን። ጉባኤያችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። የጻድቃን አባቶቻችን የአቡነ ተክለ ሃይማኖት፣ የአቡነ ገብረ መንፈስ ቅዱስ፣ የአቡነ ጎርጎርዮስ፣ የአቡነ ሀብተ ማርያም፣ የአቡነ አረጋዊ የቅዱሳን አበው ጻድቃን ሁሉ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። የቅዱሳን ሰማዕታትም የሰማዕቱ የሊቀ ሰማዕታት የቅዱስ ጊዮርጊስ፣ የቀዳሜ ሰማዕት የቅዱስ እስጢፋኖስ፣ የቅዱስ ቂርቆስ፣ የቅዱስ ሚናስ፣ የቅዱስ መርቆሬዎስ፣ የቅድስት አርሴማ፣ የቅዱስ ክርስቶስ ሰምራ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። አምላካችን ቅዱስ እግዚአብሔር ሆይ አቤቱ በዳግም ምጽአት በመጣ ጊዜ ለመንግስት የበቃን አድርገን። ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። አቤቱ አምላካችን ሆይ ሕዝቦቿን ከስደት ከረሃብ ከጦርነት ጠብቅልን። እክለ በረከትን ዝናብ ምሕረትን ለምድሪቷ ለሕዝቦቿም ሰላምና ፍቅሩን አድልልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ ቤተ ክርስቲያናችንን ጠብቅልን። አጽራረ ቤተ ክርስቲያንን አስታክስልን። ገዳማቱን አድባራቱን መካናቱን ሁሉ ጠብቅልን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ አባቶቻችንን ሊቃነ ጳጳሳቱን ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን አናጉንስጢስ መዘምራኑን ደናግላን መነኮሳቱን ሄዱዋንስት አእሩግ ሕፃናት ሁሉንም ሕዝበ ክርስቲያኑን በቸርነት ጠብቅልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ አቤቱ ቅዱሳን መላእክትን በጽርሐ አርያም ጻድቃንን በገዳም ሰማዕታትን በደም ነቢያትና ሐዋርያትን በአጽናፈ ዓለም እንዳጸናህ እኛንም በምግባር በሃይማኖት አጽናን። የጠፉትንም በቸርነት መልስልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ የቀደመ በደላችንን አታስብብን። ለሚመጣውን ጥበቃ ኃይልን በስደት በምርኮ በጦርነት በእስር በተለያየ ጽዋቶ መከራ ያሉትን በቸርነት ጎብኝልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ ነፍሳተ ሙታንን ማርልን፣ ሕያዋንን ጠብቅልን። አቤቱ ዕድሜን ለንስሐ አድለ በዳግም ምጽአት በመጣ ጊዜም እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቱ ረሱ ብለ በቀኝ ከምታቆማቸው ጻድቃን ቅዱሳን ጋር ትደምረን ዘንድ በቸርነት ለመንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲህ በማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።